ድሮፕ ላይ የሚያደርገው ነገር ምንድነው? ውጭ ሀገር አንድ ሰው 1 ሚሊዮን ፎሎወር ካለው በቲክቶክ ላምበርጊኒ ይነዳል። ይሄ መፍትሄ ሲድሮ ይባላል። ለኛው ኢትዮጵያውያን ክሬት የተደረገ ለኛው ኢትዮጵያውያን የቀረበ ሌላ ፕላትፎርም የተዘጋጀ ስለሆነ በቀላሉ ገንዘብ መስራት ትችላላችሁ እዚሁ ኢትዮጵያ ውስጥ ሆናችሁ ማለት ነው። ሞኔታይዝ ማድረግ ትችላላችሁ። እንዲሁ ደግሞ ተጠቃሚዎች በሲድሮ አፕሊኬሽን ላይ ገቢ መፍጠር የምትችሉባቸው 3 እውነተኛ መንገዶችን እናያለን። 7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ሚሊዮነር የምትሆኑበት አዲሱ መንገድ ሲድሮ። እዚህ ጋር ልታውቁት የሚገባ ትልቅ ነገር አለ። አፑ አዲስ ስለሆነ በአሁኑ ሰዓት ሁሉም ሰው የሚጀምረው ከዜሮ ፎሎወር ነው። አፑ አዲስ ስለሆነ በአሁኑ ሰዓት ሁሉም ሰው የሚጀምረው ከዜሮ ፎሎወር ነው። ይህ ማለት እድሉ ለሁሉም ኢትዮጵያዊ እኩል ክፍት ነው ማለት ነው። ማንም ሳይቀድማችሁ አሁኑኑ አውቃችሁት ተዘጋጁ። ወደ ዝርዝሩ ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እንጀምሩ። የመጀመሪያው መንገድ የቪዲዮ እይታ ወይም ቪው ሞኔታይዜሽን ነው። ሲድሮ አሁን ላይ ክሪኤተር ሞኔታይዜሽን አለው። ቪዲዮአችን በታየ ቁጥር በቪው ብዛት የምናገኘው ክፍያ ማለት ነው። ክፍያው አሁን ላይ በጣም ከፍተኛ አይደለም። ለምሳሌ 100,000 እይታ ብታገኝ የምታገኘው ገቢ ትንሽ ሊሆን ይችላል። ምክንያቱም አዲስ ስለሆነና ብዙ ማስታወቂያዎች ስለሌሉት ብዙ ክፍያ ላይ ከፍል ይችላል። አነስተኛ ገቢ ነው የሚኖረው ማለት ነው በቪው። ይህንን ክፍያ ለማግኘት እነዚህ መስፈርቶች መሟላት አለባቸው። የመጀመሪያው አክቲቭ የሆነ አካውንት ሊኖራችሁ ይገባል። ቀጣዩ በቂ ፎሎወርስ ማፍራት አለባችሁ እና የመጨረሻው ከሁሉም በላይ የማህበረሰቡን ህግ መከተል አለባችሁ ወይም ኮሚኒቲ ጋይድላይንስ የምንለው ማለት ነው። ሁለተኛው የገቢ ምንጭ የቨርቹዋል ስጦታዎች ወይም ቨርቹዋል ጊፍትስ ናቸው። እዚህ ጋር አንድ ትልቅ ነገር ልታውቁ ይገባል። ስጦታ የምታገኙት የግድ ላይቭ ስትገቡ ብቻ አይደለም። የመጀመሪያው ቪዲዮ ጊፍትስ ነው። ተመልካቾች የለቀቃቸውን ቪዲዮ ከወደዱት ቪዲዮ ስር ባለው የክፍያ አማራጭ አማካኝነት በቀጥታ ስጦታ ሊልኩላችሁ ይችላሉ። ይህ ማለት እናንተ ተኝታችሁ እንኳ ቪዲዮአችሁ ለእናንተ ብር ይሰራል ማለት ነው። ሁለተኛው ላይቭ ጊፍትስ ነው። ልክ እንደ ቲክቶክ በቀጥታ ስርጭት ላይ ስትሆኑ የሚላክላችሁ ስጦታዎች ናቸው። እነዚህ ስጦታዎች ዋጋቸው ከ200 ብር ጀምሮ በአንድ ጊዜ እስከ 200,000 ብር ይደርሳሉ። እነዚህ ጊፍቶች ወደ ኮይን ይቀየራሉ። ከዚያም እናንተ ገንዘብ ማውጫ ጥያቄ ወይም ዊዝድራዋል ታቀርባላችሁ። ማወቅ ያለባችሁ እውነት ጊፍት መቀበል በቪዲዮም ይሁን በላይቭ ለሁሉም አካውንት ወዲያውኑ አይከፈትም። የተወሰነ የተከታይ ቁጥር፣ ሚኒመም ፎሎወር እና አክቲቭ መሆንን ይፈልጋል። ሁለተኛ ማወቅ ያለባችሁ እውነተኛና ትልቁ ገቢ የሚመጣው ከዚህ ነው። ብዙ ጊዜ ከእይታ ከቪው ይልቅ የቪዲዮ እና የላይቭ ስጦታዎች ክፍያ እጅግ ከፍተኛ ነው። ሶስተኛውና የመጨረሻው መንገድ ደግሞ አዲስ ፕላትፎርም ስለሆነ የሚመጡ ልዩ የፈጠራ ስራ ውድድሮች እና ቦነሶች ናቸው። ሲድሮ ተጠቃሚዎችን ለማብዛት የተለያዩ ፕሮግራሞችን ያዘጋጃል። የመጀመሪያው የሳምንታዊ ቦነስ ፕሮግራም ዊክሊ ቦነስ የምንለው፣ ሁለተኛው ቪዲዮ ፈጠራ ውድድሮች ክሪኤተር ኮምፒቲሽን እና ከፍተኛ የላይቭ ስርጭት ተከታይ ላላቸው ሽልማቶች ቶፕ ላይቭ ስትሪመር ሪዋርድስ። እነዚህ በቀጥታ ክፍያ ሊሰጡ ይችላሉ፣ ነገር ግን ይሄ ቋሚ አይደለም። እንደ ካምፔኝ ይመጣሉ፣ በተወሰነ ጊዜ ደግሞ ያልቃሉ። ስለዚህ አፑ እንደተከፈተ ቀደም ብሎ መግባት ለእነዚህ ቦነሶች እድለኛ ያደርጓቸዋል ማለት ነው። ሲድሮ በእይታ ይከፍላል፣ ግን ክፍያው አሁን ላይ በጣም ዝቅተኛ ሊሆን ይችላል። ትልቁ ገቢ የሚመጣው ከቀጥታ ስርጭት ጊፍቶች፣ ሁልጊዜ ቪዲዮ በመልቀቅ በኮንሲስተንት ኮንተንት እና ከላይ በጠቀስኳቸው የቦነስ ፕሮግራሞች ላይ ነው። አሁን ላይ የምጠይቃችሁ ጥያቄ እድሉ ለሁሉም ኢትዮጵያዊ ክፍት በሆነበት በዚህ ሰዓት ቀድማችሁ ትገባላችሁ ወይስ ከሁሉም ዘግይታችሁ ሰዎች ተረባርበው ሲጨርሱ ትመጣላችሁ? ምርጫው የእናንተ ነው። በቀጣይ ምን አይነት ቪዲዮ ብትሰሩ ቶሎ ገንዘብ ማግኘት ትችላላችሁ የሚለውን ዝርዝር ቪዲዮ እንድሰራላችሁ ካፈለጋችሁ አሁኑኑ በኮሜንት ስራለን ብላችሁ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ ገና ልጅ ነኝ፣ ምንም አላየሁም። እስከ ጸጉር ጫፍ እባክህ ገና እስከ 2022 ድረስ ዳመጣጡ እንዴ ብራዘሪ ላወራብሸው